በግንባሩ በመግጨት መረብ ላይ አሳረፈ። لما اقتحم دفاعات فريق ولاية ديتشا الفاول الياس ايامو يلعب الكرة الثابتة حذاري داخل الشباك مرت من الشلاوي ابعد الكرة بقبضة الياس ይህንን ተከትሎ ሁለቱ ክለቦች በድምሩ ውጤታቸው ሆኑ። በሙሉ 90 ደቂቃው ሌላ ተጨማሪ ግብ ስላልተመዘገበ ወደ መለያ ምት ገቡ። በአሰልጣኝ ዘነበ ፍስሐ እየተመሩ ተከታታይ ጨዋታዎች ላይ በድል እየተጓዙ ያሉት ድቻዎች ከተሰጠው መለያ ምት ውስጥ ሁሉንም ሲያስቆጥሩ የአንጋፋው ክለብ ዛማሊክ ተጫዋቾች ሁለቱን አመከኑ። والحارس وندونسن باباسا ايمن حفني محمود يصدها الحارس ጃኮ አራፋት ተመስገን ዱባ አብዱል ሰመድ አሊና ተክሉ ታፈሰ መለያ ምቶቹን ያስቆጠሩ ታሪካዊ ተጫዋቾች ናቸው። በውጤቱም ወላይታ ድቻ 4-3 አሸንፎ ሁለተኛውን ዙር ማጣሪያ ከተቀላቀሉት 16 የአፍሪካ ክለቦች መካከል አንዱ ሆነ። ዛማሊክ ደግሞ በታሪኩ ለመጀመሪያ ጊዜ በኢትዮጵያ ክለብ ተሸንፎ ከውድድሩ ተሰናበተ። ወላይታ ድቻ የፊታችን ረቡዕ በሚወጣው የዕጣ ድልድል ቀጣይ ተጋጣሚውን የሚያውቅ ይሆናል። የኛ ወላይታ ድቻ